አየሽው? ኧረ ተይኝ ጃኒን ነገር ሳትነግሪኝ ኪዱ ጠዋት ይሄንን ሞቅ ብሎኛል፣ ተናድጃለሁ። እየመጡ እዚህ ጋር ነው የጃኒን ነገር ሰማሽ? የጃኒን ነገር ሰማሽ? ጥርቅም አድርጌ ወጣሁ። ኢንተርቪው አደረገች እኮ ጃኒ። ያው ፈዝ ያለበት ዝላይ ምን አደረግሽ ሲሏት ለእናቴ ቤት ገዛው አለች። አላማዬ እናቴን አዲስ አበባ ማምጣት ነበረ፣ አመጣኋት፣ ቤት ገዛሁላት አለች። ከዛን ሪሌሽንሺፕ ውስጥ ነበራችሁ አንቺና ጆን ዳንኤል ስትባል ነበረ፣ ተለያየች። ተለያይተዋል እንዴ? ለምን ተዋሻለች? አንድ ቀን 100 ቪው እኮ ነው የታዩት። 100 ሺህ እንዴ! ጃኒ እኮ ናት። ምን ሆነሽ? የት ነው ኢንተርቪው ግን? ዩቲዩብ ላይ። ከዛን በቃ ተለያይተናል አለች። ተለያይተዋል እንዴ? አዎ ቆዩ እኮ እዚህ ቤት ያፍርበት ነው ያልክ። እሷ የሚያምርባት እኔ ብላችሁ አላሳማትም ማለት እኔ አልችልበትም። ሳቄ ነው የሚመጣው። እሷም የሚያምርባት ከማን ነው? ከቤታዩ ጋር መታረቅ አለባቸው። ምክንያቱም እኔ አሁን እንደ ቤታዩ አልችልም ማለት አልችልም። አሁን ቤታዩ ብትኖር በዚህ ቦታ ላይ እሺ ሲባባሉ ይሞቅላቸው አለቀ። እኔ ውሸት አልችልም እንግዲህ አይስወደው እና ብቻ ግን በጣም ብርቱ ሴት ናት። አላየሁትም መስታወት እሷ ራሷ እኮ ማምጂና ኢንተርቪው እኮ ነው የስለት ልጅ ናት እኮ ማለት ታውቃለች። ጎበዝ ናት። እኔም ማን ነው ተቆጣዩ ጎበዝ ናት። የት ነው? ምን ላይ ነው የሚገኘው? ባለፈው እኮ እኔ ብዬሽ ነበር። ይሄ ሀበሻ ምቀኛ ሀበሻ ቂጡ መዶሻ እኮ እውነት ነው። ልጅቷ ይሄንን ስራ ነው ይኸውልሽ፣ ለእናቷ እንዲማረጓን ሁላ እንደዚህ ሞር ላይክ ክሬዲት እንደመስጠት ከጆን ዳንኤል ጋር ፍቅረኛ ነበር ደበቁን የሚለው ላይ ነው ትኩረት የሚሰጠው። እስቲ ምን አለ ይሄን ነገር ክሬዲት ብትሰጧት እስቲ። ይኸውላችሁ አንዳንዴ በወጣትነት ጊዜ በአፍላ እድሜ ያጣነውን ነገር ስናገኘው ለማጥፋት አሁን ብር ስናገኝ ለማጥፋት ነው አይደል እንትን የምንለው። እቺ ልጅ ሴቭ አድርጋ ለእናቷ ቤት ገዛችላት። ያንን ክሬዲት ስጡ እስቲ ለሁሉም ለማፌስ ከመሮጥ ወቸ ጉድ ላይ ነው የቀረበችው። ጀግና ናት ልደቷ። አበረታቷት እስቲ ነገ ደግሞ የተሻለ ነገር እንድታረግ። እናንተስ ብቅ ሲላል ምን አሏት? ምን ታጁ መጥፎ ነገር ተናገሯት እንዴ? ሲታከብ በቃ በጣም ልጅቷን እኔ እንጃ ምን አሏት? አንዳንዴ ያስጠላል ሲበዛ። ምን አሏት? ተናገሯት። በቃ የሚሰራው ቪዲዮዎች ምናምን ያናዳሉ። አሁንም ያናዳሉ። ናም ጠንካራ ናት። እኔ ላይ ጥንካሬ የለኝም። ልደቷ የሆነ ነገር እንዴት ነው ሲበቅል ሽንኩርት ነገር በቅል ሲል አናቱ ጭፍ አድርጋችሁ እንዳያድግ እንደማድረግ ጊፍታር ነኝ ብላችሁ ቤት እንዳትቀሩ። መኪናም እኮ ገዝታል። የመንዴት ብቻ ጎበዝ ነው ይገባታል። የአንድ ብር የትኛው ላይ ነው የቀረበው? የታባቱ አንድ ብርማ ሰላማ ከዚህ ጋራ አንነሳ። አንድ ብር እንኳን አገኘውን አየሁት ዛሬ ሌሊት አይቼዋለሁ። እንገናኝ አንተ መጋጃ። አንተ ማለት ልክ ነው የምነግርህ። ሰድቦኛል እኮ ኪዱዬ እንደዚህ ሊወጣ ባዩሽ ምን አረጋ? አንድ ብር ሰድቦኛል። ባዩሽ ስትሉ እኮ ማንሽ ባዩሽ? ያ እንደዚህ ልጆቹ ብልጥ ናቸው ጋይስ። እኔ አንድ ነገር ልንገራችሁ፣ መድኃኒዓለምንም እዚህ ላይ ያሉት ልጆች እንደው ትንሽ በእኛ እድሜ ያለው ነው እንጂ በእነዚህ ልጆች እድሜ ያለው ጎበዞች ናቸው። እግዚአብሔርን ጎበዞች ናቸው። ግን ብዙ ፈተና ግን አለባቸው። ተፖስቷል አንድ ብር ጋይስ። እኔ አንድ ብር እኔ አይላቭ አንድ ብር አንብልይ ኦኬ አይዋለሁ
ጽድት ያለ ሰው እኮ ነው። ምን አርኩ እንዳለው እያየሽ ማን 10 ሚሊዮን ብር ደግሞ ይሰጣል? ማስክ አርጎ አልነበረ የሚሰራው ካራዳ እንትን ጋር ኮላብ አድርጎ ፊቱን ከፍለውት ፊቱ እንዲታይ አድርጎ ማን ያደረገው እንደዛ? አራዳ ከእንትን አራዳ ቢራ የሚመስል ግን መጠጥ ነው። አራዳ መጠጥ ጋር ማስታወቂያ ሰራ አድቨርታይዝ እና ከዛ 10 ሚሊዮን ብር ተከፍሎት የታባቱ እቀበለዋለሁ። እንደሰደበኝ እኔ አሁን ከሰዋለሁ። ሞራል አይስወ ሞራል ሞራል የተነካ ባዩሽ ላይ ያዋለው ጋይስ አይዋለው ረድዬ ነው ይሁት የአንድ ብር ነው ያለው። በእናታችሁ ጋይስ 21 አመቴ ነው ያለው እኮ ቀልድ ነው። ምን ሆናችሁ ነው እናንተ እንትን የምትሉት? 21 አመቱ አይደለም። ጃኒ በጣም ጎበዝ ናት። 1 አመቱን የራሱ ጉዳይ ግን ሰድቦኛል አይስወር ሰድቦኛል። ያን እና ታዲያ ሁሉም እኮ ለመፈመስ ምን ለማለት እኮ አንቺ ነው ተናገረ። ታዲያ እንዴት ነው ህዝብ የሚፈምሰው? መጀመሪያ ላይ ብሩን እቀበለዋለሁ። እኔ አልነካሁትም። እሱ በጣም ሰድቦኛል። ሞራል የሚረካ ነገር በማስኩ ነው መጣውለ ነው በማስክ እያለ እና በማስኩ ነው ፊቱን እያሳየ ቢሆን እሺ አልነካሁትም። እከሰዋለሁ። ከዛ እቀበለዋለሁ ገንዘብ በህገ መንግስቱ። ሁለተኛ ለምዳቸው አራት ቀልጂ ፍሬ አለ እንዴ ልጅ አለው እንዴ እናንተ? ጂጂዬ እኔ ሰድቦኛል። አይሶር መጥፎ ነገር ነው የሰደበኝ። ያነት ማንሽ መፖስተው ልጅ ለዱዱ ንገሯታ። ዱዱ መርዶ ሰማች በሉኛ። ቤቢ አውጭልኝ አንተን ያለውን ቤቢዬ አውጭልኝ የሰደበኝን እኔ አንቺ በጣም መጥፎ ስደብ ነው የሰደበኝ። ይጋደ አለቀው ማይስወር አለቀው አሳድጋለች ኢትዮይ አንድ ሴት ልጅ አለች። so cute though። ስንት አመቷ ነው? ሁለት አመት ሶስት ደስ ይላል። እናቴ ናዮ ወለደች እኮ ሰማሁኝ። አዎ በኦፕሬሽን ብንጠይቃት ደስ ይለኛል። አይቻልም። እንትን ናት ያለችው እኮ ጋንዲ ሆስፒታል ማለት በሆነ የሆነ ነገር አርግን ብንልክላት ደስ ይለኛል። ገንዘብ ተዋቸው ምናምን እንኳን ማርያም ከወሰነ ፋሚሊ ውጪ አይታይም። ፖሊሶች እንዳለ እንደዚህ ከበውት እየተጠበቀች ነው ሆስፒታል። እኔ የምልሽ ግን ኪሉ የማን ይሁን ልጁ? ማማት አልችልም። እንግዲህ ሳወራ ፍርጥ ነው የማደርገው። ያኛው አንዱ ሪካርድ ላይ በሂጅና ቤቷን ጥራት ቤታየን ያሱ እንደሆነ ያታወቃችሁ ዲኤንኤ መርመር ነው ምናምን እያልኩኝ ስቀባጥርልሽ እየነገርኩኝ የጆን ዳንኤል አይደለም ሰው ሁሉ ተቀየመኝ። ታይኪዲ ታይ እንዴ እኔ ይመርመር የሱ ልጅ እንደሆነያችሁ የታወቃችሁ ልጅ ምን አሉ ላይ ነው የተለቀቀው ጋይስ ታው አንቺ ሴት አይደለሽ ለኝ ምን ክፉ ተናገርኩኝ? እኔ እኮ ማን ያውቃል ነው ያልኩት። ምን እሱ ልጁ ታውቃላችሁ ልጅ ላይ ያኛው አይ ግን ለበጎ ነው ሁሉ ነገር የተፈጠረው። ለምን አትይኝ? አንቺ ጆን እንዳይሰማን ታይ ረፊ እሷም እንዳትሰማን እኔ ቅርብ ግን እዛው ከቤታዮ ጋር መኝ እኔ አልፈልግም ማማት ጥሬ ጓደኛሽ አይደለም ሁሉ ነገር ለበጎ ነው ሁሉ ነገር። እንዴት አትጪብኝ ይጩብሽ የሚያስጨረጋል አትታሰር ኖሮ ማለት ነው። ይሄኔ ሜቢ ልጁን ላይ ወለድ ይችላል እና እስቲ ፈጣሪ ይሄን ልጅ ወደ ምድር ሊያመጣው ነው ብለን እስቲ እናስብ።
ፕሬዚዳንት ቢሆንስ የአብይን ቦታ ቢይዝ ታወቅም እኮ አገራችንን ከፍ ሊያደርግ የሚችል ልጅ ሊሆን ይችላል። አንተ እኔ ወደ ፖለቲካ ገደል እንዳልከትሽ ጓደኛችን ተቀማለት ሲል ነው ይሄ ልጅ የተወለደው። አይሰራም አይሻልም ብላችሁ አስቡ። ይሄኔ እስር ቤት ባትሆን ሊወርድ ይችል ነበረ። ልደታት ሲሪየስሊ ለበጎ ነው፣ በእውነት ለበጎ ብለን እናስብሽ። ለበጎ ነው፣ እንደዛ ትክክል ሰንቻዬ፣ ለበጎ ነው። ግን አሉ አምሳ አለቃ ገብሩ ፈጣሪ አንዳንዴ ሳታስቢው መልአክን በሰው አምሳያ ይልክልሻል። ልጁን ዋሲውን እንበል ሂጂ ሃኑ ደግሞ እዛው ቡድናችሁን ተከፋፍላችሁ እንትን የምትሉትን እዛው የኔ እናት እኔ የለሁበትም። እናንተ ተቦዳድናችሁ እንትን በሉ። እኔ እንትኑን ያልኩት አሪፍ ሳይዱን የተናገርኩት ሁሌ ለኛ ብቻ ካልታገዛ አትበሉ። እንኳ ኢንሽናሊቲ እስቲ ጠይቂያት ነው። ቲክቶክ ራሱ ሊሆን ይችላል ይሉሻል። ሂዱ በእናትሽ ስሜን ጠርተሽ በጣም ነው የምወድሽ። ማነሽ? ኤምራ። እኔም በጣም ነው የማከብርሽ ማማዬ። ኤምራችን ኤምራ የጂጂ አካውንት ተዘግቷል። ሂዱ ነው ይከፈታል እና ደስ አለሽ ጃል ምናምን ያንጀልጅልሽ እና የተንጀላጀልሽ ማትረቢ ጅላጅል አንቺ ብሎ ጃል ያንጀላጅላችሁ የሶሻል ሚዲያ ጃልጃሎች ጅላጅሎች አሰዳጆች። አሁን የቀለጠው መንደር ነው። እስቲ አሁን አፕሮላችንን እንጠጣ። ብዙ ሽካይቶች መብላት ነው ግን ያማረ ጂጂ እያለች ነው። አመሰግናለሁ። ማናት? አይ